ጠዋትና ማታ ያምልኮት ሰዓት የጸሎት ጊዜ እኮ የሌለን በጣም እልፍ ሰዎች ነን፣ ሚሊዮን ሰዎች ነን። ማታ ጸልያለሁ ትላላችሁ፣ እንደው ጉድ ስትሉ ሳትጸልዩ ታድራላችሁ። ጠዋት ጸልዩ ወጣለሁ ትላላችሁ፣ ሳትጸልዩ ልቅ ብላችሁ ትወጣላችሁ። በረከት የለም፣ ረድኤት የለም፣ ጤና የለም። ሕይወታችን በምን ይጠበቅ? ክፉ መናፍስት ከኛ በምን ይራቅ? ግዴለም ጸልዩ። ዛሬ እንደውም የሚጸልየው ሰይፈ ሥላሴን መቅድሙን የዘወትሩን የዕለቱን ከዛ መልካችሁን ብታደርሱ እጅግ በጣም ታተርፉበታላችሁ፣ ትባረኩበታላችሁ። አባቶቻችን እንደሚነግሩን ሰይፈ ሥላሴን ዘውትር የሚጸልይ ሥላሴ ፊት ተንበርክኮ አጋዕዝተ ዓለም ሥላሴን የሚያመሰግን ሰው የሰላቢ መተት አይፈትነውም፣ ሕይወቱም ገንዘቡም የተባረከ ይሆናል። ዛሬ ብዙ ሺህ ብር እንበላለን፣ አመዳፋሽ ሆነናል። ሰቀቀን ነው የምናወራው፣ ችግር ነው የምንናገረው። ረድኤት በረከት የለም። አንደኛ አስራት ስለማናወጣ፣ አስራት የማያወጣ ሰው ገንዘቡ አይባረክም። እግዚአብሔር ገንዘቤን ሰርቃችኋል ብሏል። አስራቱን ማለት ነው። ለእግዚአብሔር የሆኑን ለእግዚአብሔር አንሰጥም። የራሳችንንም የእግዚአብሔርንም ቅጠል አድርገን እንበላለን፣ በረከት አልባ እንሆናለን። ስለዚህ ባካችሁ ጸልዩ፣ ሥላሴን አመስግኑ። እንደው በሥላሴ ስም አደራ ምላችሁ፣ እንደው በየቀኑ ሥላሴን አመስግኑ። አሁን መቼም ዛሬ ሥላሴ ናቸው እንደው ምን ይሉናል? እንዴት ብሎ ይታዘቡናል? በዕለተ ቀናቸው ያልጸለይን ባዘቦት ቀን እንጸልያለን። በነገራችን ላይ ጸሎቱ የሚመቸው ደስ የሚለው ልክ እንደ ውዳሴ ማርያም ከሰኞ እስከ እሑድ አለው። ያንን እየጸለያችሁ ሥላሴን እያመሰገናችሁ እድሜ የምትፈልጉ እድሜ ስጠኝ፣ ጤና የምትፈልጉ ጤና ስጠኝ፣ በረከት የምትፈልጉ በረከት ስጠኝ፣ ስራ የምትፈልጉ ስራ ስጠኝ፣ ትዳር የምትፈልጉ ትዳር ስጠኝ፣ ሰላም የምትፈልጉ ሰላም ስጠኝ፣ ሕይወታችን ከተዘበራረቀ ከተመሰቃቀለ ሕይወቴን አስተካክልልኝ እያላችሁ ሥላሴ ፊት መለመን አለባችሁ። ዝም ብለን እጃችንን እግራችንን አጣጥፈን ቤተክርስቲያን መመላለስ ዋጋ የለውም። ቤተክርስቲያን መተን እናስቀድሳለን፣ ብዙ ነገር እናደርጋለን። ግን ቤተክርስቲያን ብቻ መመላለስ መንፈሳዊ ሕይወት ይመስለናል። የአምልኮት ሕይወት የጎደለበት፣ ጸሎት የሌለበት ቤተክርስቲያን መመላለስ በአንድ እግር ማለከስ ነው። አደራ እምላችሁ ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ። ምን አድርጋችሁ ጸልዩ? ትጉና ማለት ምንድን ነው? ሳትሰለቹ፣ ሳትታክቱ፣ ሳትሰንፉ በርትታችሁ ጸልዩ። ጸልዩ ብቻ እኮ አይደለም የተባለው። ምን አድርጋችሁ? ትጉና ጸልዩ። እንደ አባቶቻችን የሰባቱን የጸሎት ጊዜያት ላንጠቀም እንችላለን፣ ግን ጠዋትና ማታ እንጸልይ። አሁን እኮ ብዙዎቻችሁ እንደው እስኪ ጥሩ ህልም ታያላችሁ። ስንቃዥ አይደለም የምናድረው፣ ሰው ሲያባርረን አይደለም የምናድረው፣ ከሰው ጋር በህልማችን ስንደባደብ አይደለም እንደምናድረው። አንድ ቀን እኮ ሮጠን የማናውቀው ማራቶን በህልማችን እየሮጠን እየደከመን ላብ አጥምቆን የምንነሳ ስንት ሰዎች አለ። እኛ ጥሩ እንቅልፍ የለን፣ እየቃዠን እናድራለን። ልጆቻችን እየባተቱ እየተጨነቁ እየደነገጡ ብንን እንዳሉ ይተኛሉ። ለምን? ጸሎት የለማ። ከቤት ውስጥ እኮ አንድ ብርቱ ጸሎተኛ ካለ በሱ ጸሎት ሁሉም ይጠበቃል። የሱ በረከት ለሁሉም ይተርፋል። ግድ የለም አሁን የፈተና ጊዜ ነው። እግዚአብሔር የባሰውን እንዳያመጣብን የሚመጣውንም እንዲያርቅልን ሁላችንም የየራሳችን የግል ድርሻ ይጠበቅብናል። አጋዕዝተ ዓለም ሥላሴን አትርሱ፣ አስታውሱ፣ ጸልዩ፣ ትጠቀማላችሁ። በዚህ በመናፍስት ውጊያ ጎበዝ ጸሎተኛ ሰው ነው ከክፉ መናፍስትም የሚርቀው ከበሽታውም የሚድነው። የእግዚአብሔር ምሕረት ቸርነት እንዳለ ሆኖ የእናንተም ደግሞ አስተዋጽኦ ይጠበቃል። ስለዚህ ባካችሁ አደራ የምላችሁ በርትታችሁ ተግታችሁ ጸልዩ። የሥላሴ ቸርነት፣ የመብርሃን አማላጅነት፣ የመጥምቀ መለኮት የቅዱስ ዮሐንስ ጸሎት በረከት ከሁላችን ጋር ይሁን። እንግዲህ ዛሬ የአብርሃሙ ሥላሴ ስለሆኑ ከቄደር ጸሎት መልስ ወደ ጥምቀት እንሄዳለን። ከዛ ደግሞ ተመልሰን ዝክር አለን። ምን አለን? ዝክር። ምን አለን? ዝክር። እስኪ እንደው
ስላሴን አመስግነን እንኳን ባንጸድቅም ባንጸልይም እስኪ በልተን እንኳን እንጽድቅ። እስኪ በስማቸው በልተን እንኳን እንዳን። እስኪ በስማቸው በልተን እንኳን በረከት እናገኝ። ዝክሩን የምንዘክረው ተርፎን አይደለም፣ ስሉስ ቅዱስ እንዲለመኑ የበሉትም ሰዎች በረከት እንዲያገኙ ከደዌም ከነፍስም ስጋ እንዲድኑ ነውና መጨረሻ ላይ እንግዲህ ሰፊ ዝክር አለ። ዳቦ ንፍሮ ብርዙ አለ። ጠብቃችሁ ታግሳችሁ የስሉስ ቅዱስን ዝክር በልታችሁ በረከት አግኝታችሁ ትሄዳላችሁ። መብራን ከሁላችን ጋር ይሁን። አሜን። እንግዲህ